ሽጉጥና ጥይት እንዴት ነው የሚሰራ ብላችሁ አስባችሁ ታውቃላችሁ? ከቀለሃው እንጀምር። ሁሉንም የጥይቱን አካላት አረሩን፣ ባሩዱን፣ ከበስተጀርባ ያለውን ፕራይመር አቅፎ ይዛል። ፕራይመሩ ከባሩዱ ጀርባ የሚኖር ክብሪት ነው። ተተኩሶ የሚወጣው ጥይት ደግሞ ከፊት ለፊት ያለው አረር ብቻ ነው፣ ቡጥ ያለው ጫፍ። ቀልህ በአብዛኛው ከናስ ነው የሚሰራ። ናስ ጠንካራ ነው፣ ግን ግፊትና ሙቀት ሲጨምር እንደ ላስቲክ ትንሽ የመለጠጥ አቅም አለው። ይሰፋል። መስፋቱ ያለውን ክፍተት እንዲዘጋ፣ እንዲጠብና እንዲታፈን ያደርጋል። ከጥይቱ ፊት ያለው አረር ከእርሳስ ነው የሚሰራ። ጥንካሬውን እንዲጨምርለት እላዩ በመዳብ ይሸፈናል። ከአረሩ ጀርባ በፍጥነት የሚቀጣጠል ባሩድ አለ። ከቀድሞ ፊልሞች እንደሚታወሰው ድሮ ይጨስ ነበር። አሁን ግን ጠርቶና ተስተካክሎ ይቀርቷል። ከእሳት ሲገናኝ ከጠንካራ አካልነት ወደ ጋዝነት በቅጽበት ይቀየራል። ከሁሉ በስተጀርባ ደግሞ ትንሽ ፕራይመር አለ። ቁልፉ ነው እስኪጫር የሚጠብቅ ክብሪት። ሲመታና እሳት ሲፈጥር ባሩዱን ይለኩሳል፣ ወደ ጋዝነት ይቀየራል። የሚታፈነውና ግፊት የሚጨመረው ይሄኔ ነው። ይህ ጥይት አሁን ከሽጉጡ ውስጥ ነው፣ ለመተኮስ ተዘጋጅቷል። ከላይ የሚንሸራተተውን ተንቀሳቃሽ ቃታ ሲጎተት ስፕሪንጉን አስጨንቆ ግፊት ይፈጥርና ቀልሃውን ወደ ላይ ካለው ቀጭን ቱቦ ይገፋዋል። ጣት ምላጩን ይስባል። በቅጽበት በስፕሪንጉ ተከፍቶ እንደ መዶሻ ይወረወርና ፕራይመሩን ይመታዋል። ክብሪቱ ይጫራል። ትንሽ እሳት ይፈጠርና እሳቱ ከባሩዱ ይደርሳል፣ ይለኮሳል። የባሩዱ ኬሚካል ሲዋሃድ በፍጥነት ይቀጣጠላል፣ ወደሚሰፋ ጋዝነት ይቀየራል። ቀለሃው በጋዝ ይታፈናል፣ ይጨናነቃል። ከውስጥ ያለው ግፊት እጅግ በጣም ይጨምራል። ግፊቱ አረሩን ውስጥ የሚሽከረከር ወይም ስፓይራል አይነት ቅርጽ ያለውን ቱቦ አልፎ ወደ አፈሙዙ እንዲወረወር ያደርገዋል። ይህ የቱቦው የውስጥ ቅርጽ ጥይቱ ሲተኮስ በሽክርክሪት አይነት እየዞረ እንዲወጣ ያደርገዋል። የጥይቱ መሽከርከር ከውጭ ያለውን የአየር ግፊት እንዲቋቋም፣ እንዲቀንስ፣ በቀጥታ እንዲጓዝ ይረዳዋል። የሚተኮስበት ፍጥነት ደግሞ ከድምፅ ይፈጥናል። ሲተኮስ የሚወጣበት ኃይልና ግፊት ሽጉጡን ወደ ኋላ ይገፈትረዋል። ቀፎው አረሩ ካመለጠ በኋላ ከላይ ይወጣና ይወድቃል። ከታች ያለው ስፕሪንግ ገፍቶ በቦታው ሌላ ጥይት ይተካል። ሁሉም እንደገና ይጀምራል። ይህ ሁሉ የሚሆን ከሰከንድ በፈጠነ ቅጽበት ነው። ደስ ይላል አይደል? ፊዚክስ፣ ኬሚስትሪና የሰው ልጅ የማያቋርጥ ሐሳብ አንድ ላይ ተዋቅረው የፈጠሩት ዓለምን የቀየረ ግኝት።